ፈልገው ሮሃ ባንድ የመግባት ቻንሱ እንዴት መጣ? እንዴት አገኘ? ሮሃ ባንድ ዳኒሞስ የሰራው እንዳልኩ ብዙ ሪኮርዲንጎች ሰራለሁ በግሌ እየወጣሁኝ ስሰራ እነ ፍቃዱ ዋሪ ምናምን ሌሎች ሙዚቃ ቤቶች ጋር በጣም እንትን ብለናል እና በመለሰ አማካኝነት ብዙ እንሰራለን። ይሄን ያኔ ሮሃ ባንድ ከመግባቴ በፊት የነበሩትን ነገሮች እንሰራለን። ሮሃ ሌላ እንትን ስለሆነ ምልህ እኔ እነሱንም ለመመኘትም ምናምን በቃ የራሴ እንትን አሞራዬን እንሰራለሁ ምናምን እንጂ ምንም እንትኑም አልነበረኝ። ግን በአጋጣሚ አይ ቲንክ አንደኛው ሳክስፎኒስት ፍቃደ ለመልቀቅ ሀሳብ ነበረው መሰለኝ ሮሃ በራሱ እንግዲህ እንትን እንደዛ ሲሆን በዛ ጊዜ ከኔ በፊት ሮሃን ጆይን ያደረጉ እኛ ጋር ድምፅ የነበረ ንጉሴ ቦጋለ እሱ ነበረ። እሱ ቀድሞ ወደ ሮሃ ሄደ ሱዳንኛ ምናምን ስለሚዘፍን እሱ ወደዛ እንትን አለ። ዳዊት መለሰም እንታወቃለን፣ ግን ዳዊት መለሰም ኦልሬዲ ይሰራ ነበር እንትን ሮሃ ከዛ በእነሱ አማካኝነት ማንተዋወቅኩ ለምሳሌ ይድነቃቸው አሁን የጥላይ ገብሬ ወንድም እዚህ ነው ያለው። እሱንም ተዋወቅን፣ ጓደኛሞች ሆነን አሁን ያው ስለ ሳክስፎን ሲነሳ የነሱ ምን ይኖራል ምናምን ብቻ ከሮሃ ባንድም ስለ እኔም ያው የሚሰሙት ነገር ይኖራል እና አንደኛው ትልቁ አጋጣሚ ከሮሃ ባንድ ጋር ሰራ አጋጣሚ ምንድን ነው ይሄ አሞራ እየሰራን ከአበበ መለሰ ጋር ምናምን የጥላሁን ገሰሰ ሪኮርዲንግ መጣ። የጥላሁን ገሰሰ የ13 ወር ጸጋ ሲመጣ ፍቃዱ ዋሪ ቅንብሩን ምኑንም ለማስተካከል በዋናነት ሻለቃ መላኩ የጥላሁን ይሄ ፈልጌ ምናምን አረጃ አደረገው ማለት ነው ኮምፒውተሮች እሱ ከዛ እኔና አበበ መለሰ ምናምን አብረን ሆነን ቅንብሩን እንድንሰራ ሞር ግን ሻለቃ መላኩ እንትን በቃ ከዛስ ያሬድ አንተ ከሮሃን ጋር ትሰራለህ፣ እኔ የፈለገ ነገር ይሁን ያሬድ መኖር አለበት ሪኮርዲንግ ላይ ብሎ አሳመናቸው። እንደ ጆቫኒ እነሱም ምንም እንትን አላሉ ምናምን አሉ። የመጀመሪያ ከሮሃ ባንድ ጋር የተገናኙበት ስራ ነው። በቃ 13 ወር ጸጋ ነው። 13 ወር ጸጋ እንግዲህ ለእኔ የሆነ እንትን የከፈተልኝ ይመስለኛል። ሰራው 13 ወር ጸጋ የተሰራው እንትን ነው ጊዮን ነው ጊዮን ውስጥ ነበር ሮሃ ባንድ እንትን የሚለው እኔ ሮሃ ባንድን ጊዮን ምናምን እንትን ምለው ሮሃን ከዛ በፊት ከፍተኛችን ኪነት እንግዲህ በጣም ወደኋላ ስንት ዓመት መሰለ ቆይቷል እኮ ኪነት ሆነን የከፍተኛ ኪነት ፍቃደ ሳክስፎኒስቱ መሳሪያ ምናምን እያስመጣ ይሸጥ ነበር። ኪቦርድ ምናምን ያስመጡ ነበር። እሱን ለከፍተኛችን ኪነት ሊገዛ ኪቦርድ እንትን አንድ ክሩመር የሚባል ኪቦርድ ነበር። እሱ ለመግዛት እሱ ስለሆነ